ሰላም ፋሚሊ እንግዲህ ዛሬ የሚገርም ቦታ ነው ወስዳችሁ። እሱ ምንድነው መንፈሳዊ ቦታ ነው እና ያለው ታውን ጋራ ላይ ነው። የሚገርማችሁ ነገር ይሄ መንገድ ሳይሰራ በፊት በዚህ ነበር የምንሄደው እና ተከተሉኝና አብረን ያለን ጋይስ። ተከተ ካሜራ ማለት እና ጋይስ በጣም ነው የሚከብደው ጋራው ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ። እንግዲህ ፋሚሊ የወለንጭቲ ትሪ ጋራ ደብረ መዊ ቅዱስ ሚካኤል ቤተክርስቲያን ደርሰናል። ውስጡም ደግሞ በደንብ አሳያቸዋለሁ እንዴት አባቱ ደስ እንደሚል ያለው መንፈስ ባይዘው በጣም ደስታው ጋራ ላይ ያለ ነው። ከስር ደግሞ ስንወርድ መንገዱን አሳያቸዋለሁ። ተከተሉኝ ካሜራማን ተከተሉኝ። ብርቱን ያስነሳል ከትውልዱ መሃል ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል። የሙሴ በረከት ደርሷል ለኢያሱ አምላክ በቃ ብሎ ሲጠራው ደርሶ ኢያሱን አቆመው በበረታ ጸጋ የነገሥታት ንጉሥ አልፋና ኦሜጋ ኢያሱን አቆመው። እንግዲህ ፋሚሊ ይህን ይመስላል ቤተክርስቲያኑ። በጣም ደስ የሚለው ዙሪያው ደግሞ በጣም አረንጓዴ ነው። እስኪ አሳያችሁ ዞር እያደረገ ካሜራው እና በጣም ያለው መንፈስ ደስ የሚለው በተለይ አዳማ ያላችሁ መታችሁ ብትጎብኙት በጣም ደስ ይለኛል። ያለው መንፈስ ጋራ ላይ ነው እና ትንሽ ከተማ ዳር ነው ያለው እና ሁላችሁም እስኪ መታችሁ ደግሞ የበረከቱ ተካፋይ ሁኑ። ለማንኛውም ደግሞ መንገዱን እናሳያችሁ ተመልሰን ወጥተን ትህትና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል እንግዲህ ፋሚሊ ከቤተክርስቲያኑ ወጥተናል። መንገዱ ደግሞ ይሄ ነው። አሁን አዲስ ነው የተሰራው። በጣም ደስ የሚልበት እንግዲህ ቀደም በወጣንበት በዛ በጋራው ላይ ነበር እና በኮብሉ ላይ እየሄድን ያለነው ከስር ሆነን ደግሞ እናሳያቸዋለን ምን ያህል ርቀት እንዳለው ወደ ላይ። ለማንኛውም ካሜራማኔ በጣም ነው አመሰግናለሁ። ተከተለኝ። አምላክ ስለሰጠው ፈጽሟል። እንግዲህ ፋሚሊ ወርደናል። እንደምታዩት ነው ቤተክርስቲያኑ በጣም የሚያምረው እና በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰብስክራይብ እንዳደረሰ እናመሰግናለን።